አርጊ ብልሃት ነበር ሀቡን ሚዩት አርጋ አውርታለች። ሀቡ ምን እንዳወራችሁ ነው ያላቅም። ጋይስ ተቋርጠናል። አልሰማም። አይ ተቋርጦ ነበር። በግሩፕ ማውራት ያልፈለግከው ግሩፕ ውስጥ ለምንድን ነው ብለክ ነው የተቋረጠው? አዎ ከዛ ምክንያቱም አንቺን አንድ ጊዜ ታስታውሽ ከሆነ ሚዩት አርጊና ላውራሽ ብሎ ነበር የሆነ ጊዜ። አዎ እኔ ነው እኮ እውነት ችግሩን መፍታት የምትፈልጉ ከሆነ ለምንድን ነው በውስጥ ማናወራው ያለኝ። ያው ሪከርድ አድርጌዋለሁ እኔ ማስረጃ ማቅረብ ይችላል። ምንም ነገር ያለ ማስረጃ ካፌ ምንም ነገር አይደለም። ሪከርድ አድርጌ አስቀምጫለሁ። ግሩፑ ላይ ልኳለሁ። በውስጥ መነጋገር አለኝ። ተስማማው። በውስጥ በመነጋገር ጊዜ ለመግዛት ነው። ምን ፈልጎ ነው በውስጥ እናውራ ብሎ መጨረሻ ላይ ሚዲያ ላይ እየቀረቡ የዛኔ ቲክታክ አካውንት አልነበረውም። በቃ ጆይን ብሎ ገስት ላይ ገብቶ በትልቁ ሆኖ ነበር ሲያወራ የነበረው። እኛ ጋር ግን ያሁሉ 50 ሺህ ህዝብ ሆኖ እዚህ እየጠበቀው በስልክ አንዴ ካርድ አለቀ ይላል፣ አንዴ የዛን ሁሉ ሰው ጭንቅላት ነርቭ እየነካ ነበር ሲያወራ የነበረው። በእጁ ያለውን ሰው አለማወቁ ይመስለኛል። እዛ ውስጥ ያሉ የብዙሃን ነፍሶች እዛ ላይ ስለወደቁ ማንም ባለ ያለው ሰው ስለሌለ ይህም ተዳፍኖ የሚቀር መስሎት ይሆናል። እውነት ለመናገር ያና ጉዳይ ተዳፍኖ የሚቀር ቢሆን ኑሮ እስከዚህ ደረጃ አይደርስም ነበር። ምናልባት በእንደዚህ አይነት ጉዳይ ከፍተን ላናወራ እንችላለን ከዚህ በኋላ። ሁሉም ሰው ግን ጠዋት ማታ ያናን ፎቶ በመፖሰት ፍትህ እስከምታገኝ ልጅቱ በህይወት ያለች ነፍስ መቼ እወጣለሁ ብላ የምትጠብቀው ታችን እስከምትለቀቅ ድረስ ማንም ወደኋላ የሚል ሰው እንደሌለ ቁርጡን እንድታውቀው እየሰማ ስለሆነ አካውንት ስላለ ቁርጡን እንድታውቀው ፈልጋለሁ። ሁለተኛ ምናልባት መረጃ የሚሰጡ ሰዎችን ከነገ ወዲያ በዛ መንገድ ስትመጡ አገኛችኋለሁ ይሄን ያላችሁት ምናምን ብለህ የምታስፈራራው ነገር ደግሞ የሰው ልጅ ህይወት የሚያውቀው እግዚአብሔር ነው። የሚኖረውንም የማይኖረውንም የሚያውቀው እግዚአብሔር ነው። ስለዚህ እዛ ላይ ለምን ቦታ እንደተቀመጥክ አንተ አሁን ግልጽ እያደረግክ ነው። የራሱ ሰው አለ። በብሔር ተዋርናችሁ ነው እዛ መንገድ አላችሁ። የሆነ ብሔር የሚሄድበት በዚህ ነው፣ የሆነ ብሔር የሚሄድበት በዚህ ነው። መንገድ አንዱ ቆርጦ ከሄደ ትያያዛላችሁ፣ ሰው ለሰው ትያያዛላችሁ፣ ገንዘብ ላይ ገንዘብ ትያያዛላችሁ። በጣም ከባድ ነው እየሆነ ያለው ነገር። የሰው ልጅ በሰውነቱ ሊከበር ይገባል። የመጀመሪያው ነገር በሰውነቱ። ሁለተኛ ደግሞ እንደ ጾታ ከተባለ ሴት ልጅ እንክብካቤ ያስፈልጋታል። ያ ሁሉ ጎረምሳ እዚህ ሻወሩ ሳይድ እዚህ ምግብ ተመገበ እያልክ ከምታዝናናው ሴቷ ልጅ ተቀበለ እንክብካቤ ብታደርግላት እህትህም እናትህም አገርህም ናት። ሀናን የመሰለች ልጅ ፀሐይ ላያት የምታስፈራ አባቷ ቀና ብሎ ላያት የምታሳሳ ልጁን በረሃ ላይ አግታ አስቀርተክ ያ ሁሉ ሰው የሆነ ዕቃ እንደሆነ ደህና ጫማ እንኳን ሰው እኮ ሲወድቅበት ስሜቱ ይጎዳል አይደል እንዴ? ሰው የወደቀ ሳይመስላቸው ቪዲዮ እየሰሩ እየጨፈሩ ኢትዮጵያ የገቡ ጎረምሶችን 11 ቀን ቤት ሲቆዩ ድረስ ሀና የታለች አልተባለ፣ ቪዲዮም አልተሰራም። ለምን? ፐርፐዝሊ ልጅቱ ሆልድ እንድትደረግ እዛ ቦታ ላይ እንድትቆይ ስለተደረገ ነው። ይሄ ሚሊየን ህዝብ ነው እየጠየቀ ያለው። ሚሊየን ህዝብ መቼም ነው የምልህ፣ መቼም ይህን ጊዜ የሚያውቀው ሁሉ ሀና እስካልወጣች ድረስ መጠየቁን አያውቀውም። አንድና አንድ ምርጫ ገለን ቀብረናታን ያሉ ሰዎች ውሸታቸው መሆኑ ስለምታውቅ ደውለህ ያችን ልጅ ካደረሳችሁበት አምጡ፣ የማታመጡ ከሆነ ለኢትዮጵያ ህዝብ አሳልፌ እናንተን እሰጣችኋለሁ፣ ማምለጫ መንገድ የለህም ብለህ ውጥር አድርገህ ስትይዘው ልጅቱን አምጥቶ አይ ዋሽተን ነበር እንደዚህ ሆኖ እንደዚህ ተጣልተን ምናምን ብሎ ልጅቱን አምጥቶ ይሰጣል። አይ እኔ ልጆቹን አምናቸዋለሁ የሚመጣውን እርምጃ እኔ እወስዳለሁኝ ምንም ችግር የለብኝ የምትል ከሆነ ደግሞ በእነሱ በኩል የሚመጣውንም በአንተ በኩል የሚመጣውንም ማንኛውንም ኃላፊነት ለመውሰድ አንተ መዘጋጅ ነው ያለው። ቢኮዝ የሰው ነፍስ ነው እዛ የታገዘ። ቢኮዝ አንዲት የምታሳሳ ህፃን ልጅ አመት ያልሞላው ህፃን ልጅ ጥላ እመለሳለሁ ብላ የሄደች እናት እኮ ናት። ዋጥ መቋቋም የማትችል የምታሳዝን ምስኪን ልጅ ማለት እንዴ! ማን መጥቶ እንዲጮህ ነው የምንፈልገው እኛ? ንገረኝ እስኪ። ሰላማዊ ሰልፍ እንድንወጣ ነው? የት ነው የምንወጣው? የያዛ ሰው ባይታወቅ ብትጠፋ ነበር አፋልጉኝ የሚባል። የያዛ ሰው ይታወቃል። 4-5 ጎረምሳ ፊት ለፊት ሀና የታለች ስትለው ለጥ ብለህ ካልሆነ እቀልምሃለሁ በጥይት እያልክ ያስፈራራው ሰው ቁሙ ያየህ ሰው ነው የመሰከረው። ስለዚህ ለምንድን ነው የተደረገባት? ልጅቱ በሴትነቱ ማምለጫ መንገድ የለም። ቦታው ተራራማ ነው፣ ሸለቆ ነው። በተፈጥሮ ቦታው አቀማመጥ አደጋ አለው። እሱም ቦታ ተገና አድርጋችሁ ነው ስራ እየሰራችሁ ያላችሁት። የደከመ ልታግዙ የራበው ልታበሉ አይደለም እዛ የተቀመጣችሁት። ገናም አይደለም የተቀመጣችሁበት ቦታ። ከቃላታችሁ ከስራችሁ እንደው ሌላው ይቅር ተክላይ ምንድነው ስራ ስትዩ እኮ ምንድነው ያለው? እንደ ማንኛውም ሰው ደንበር ላይ እንዳለ ሰው ስራ የምኖረው አለ አይደለ? ከዛ አሊ የተናገረው ምንድነው? ደላላ ማን ነው? ይመች ምንድነው የሚሰራው? እንደዚህ ሴት ብቻ ወንድ ብቻ አፓርትመንት አለ፣ ሸራ አለ። አሁን ደግሞ ሌላ እየተገነባ ያለ ቤት አለ። ጭራሽ እኮ በጣም እየተደራጀ እኮ በግንብ እኮ ቢልዲንግ እየገነባ እኮ ነው። አሁን ቴምፖራሪ ነው ሸራው። ከቴምፖራሪ ደግሞ ወደ ፐርማነንት ቢልዲንግ ተገንብቶ የሴት ሴክሽን የወንድ ሴክሽን ሊባል በደንብ ሞር ተጠናክሮ ሊሰራ ማለት ነው። ገባ ነው የምልሽ። በቃ የሆነ እኮ የሪፊውጂ ካምፕ እኮ ነው የሚመስለው ሲወራ እኮ። በዛ ላይ ደግሞ የቀረችው ልጅ ደግሞ የምታሳዝን የመጨረሻ
ያችኛዋ ልጅ ለቀው ሂጂ ሲሏት ይችኛይቱ እንደተያዘች ብሎ የሚጠይቅ ማህበረሰብ ይመጣም ብሎ ሰው እንዴት አያስብም? አቡ እንዴ ሞታለች ስንላቸው እንደ ጅል ዝም ብለው ነው ይቀበላሉ ብለው ስላሰቡ እሱን እኮ ነው የምልሽ። ከአመት በላይ የታገተች ከተለቀቀች ለ30 ዓመት እንጮኋለን እንጂ ገላችኋታን ብለን አናምንም። ከገደላችኋት ደግሞ ከዚህ በኋላ ነው የምታጠፏት። እስካሁን በህይወት አለች ልጅቱ። በአይን በብረቱ ያየ ሰው አለ እያለ እየመጣ እየተናገረ ነው። ስራህን አልተናገርክም። ደላላን ስራህን ክደሃል። ልጆቹ መስክረዋን በማን ደላላ እንደሄዱ እሱ አንዱ ማሳያ ነው። ሁለተኛ ደውለህ ያስረዳህበት ምክንያት በጣም 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 ሰብአዊነት ያልተላበሰ ግደለሽነት፣ እረራ የሌለው በሰው ቁስል ላይ በሰው በወላጅ በቆመ ህዝብ ላይ ቁስል ጨው መነስነስ እሱ ነው እንጂ አሳማኝ ነገር ያልሆነ ነገር ስለሆነ ልጅቱ በህይወት አለች። ልጃችንን መልስልን። አንድና አንድ ይሄ እንደ ኢትዮጵያ ህዝብ ነው። በብሔር አይደለም የጠየቅንህ፣ በምንም አይደለም። አንተ ራስህ ነገሩን ጎትተህ ወዴት ልትወስደው እንደፈለክ ግን የኢትዮጵያ ህዝብ አይተዋል። እኛ ደግሞ እየጠየቅን ያለ ነው ለምን ይሄን አደረክ እያልን አይደለም። አሁንም ቢሆን የትም አታመልጥም። ያ ማህበረሰብ በአንድ የሚኖር ነው። የተፈጠረበትን ቁርሾ ፈቶ ለወደፊት በአንድነት የሚኖር ማህበረሰብ ነው። እሱ እንዲሆን ነው የምንፈልገው። ማንም በሆነ ጉዳይ ውስጥ መግባት የለበትም፣ ሊኖርም አይገባም። ይሄ መታሰብ አለበት። አንድና አንድ በብሔር ልትሸጎጥ አትችልም። እኔ ወንጀል ከሰራሁኝ ከማህበረሰብ አንድና አንድ ልጅቱን አደጋ ላይ የጣሉ ሰዎች አሉ። ደላላ አንደኛው ደላላ ነው የላካት። መሪ የተባለው ሰው እንኳን ሊመራት ወስዶ ነው ያስረከባት። ሁለቱ ሽፍቶች የምትሰሩ ሰዎች ልጅቱን ይዛችኋት የነበረ ከፊት ያለችው ልጅ ለቃችኋል። ተክላይ ሞታርጅ ነው የሆንከው። በማታውቀው ነገር ገብተህ እየተከራከርክ ነው። ያ ማለት አንተ አለህበት ማለት ነው። ልጅቱን እንዳይለቋት ያደረግከው አንተ ነህ ማለት ነው። በዚህ ደረጃ ከተከራከርክ ይሄን ነው የምለው። ቴንኪው። መጨረሻ ማስታወቂያ ይሰጣለሁ። ኃላፊያቸው እንደሆነ እንደመሆኑ መጠን ኃላፊነት መውሰድ አለበት። ኃላፊያቸው ነው። እኔ ደጋግሞ የእሱ አቅም ደግሞ ሀቡ የእሱ አቅም ደግሞ ልጅቱን አንሰጥም ካሉ ልጆቹ መረጃ በእጃችን ፎቶ ቪዲዮ አልቀረጽንም የለንም ካሉ ልጅቱን ካላስረከቡት እርምጃ የሚወስደው እሱ ነው በእነሱ ላይ። አለቀ። አንድና አሳልፎ እሱ አልስማማም በእነሱ ሀሳብ እነሱን አራቱን መሪዎች ስማቸውን ፎቶቸውን አሳልፎ ይስጥ ለህግ። አንደኛ። ሁለተኛ ነገር ደግሞ አምናቸዋለሁ 100%። ራስን ብቻ ነው 100% ማመን የምትችለው። እንዴት በአይንክ ስትሞት ሳታይ እነሱ በአፍ ስለነገሩ ብቻ። መሞቷን ያየ አካል እኮ የለም። መኖሯን ግን ያየ በጣም ብዙ ሰው አለ። በህይወት መኖሯን ያየ ብዙ የዓይን ምስክር አለ። መሞቷን ግን ያየ አንድ አካል ስትሞት አይቻለሁ፣ አስክሬኗን አይቻለሁ የሚል አንድ አካል እኮ የለም። እሱን እኮ ነው የምልሽ። እንደው ከተጓዙ ከ9 ወይም በላቸው ከ7 አንዱ ሳያይ ይቀራል እንደ ልጅቱ ስትሞት። እነሱ እንደው ደመነፍስ ናቸው። እንደ ልጅቱ ስትሞትባቸው ያን ሁሉ መንገደኛ ሳያሳዩ የሚሰዷቸው ልጅቱን ሊለቋት እንደማይችሉ እነሱ ያውቁ ስለነበረ ነው። ስትነሳ ጀምሮ ቀመር ተቀምሮ ስለነበረ እንደደረሰች ወደ አክሽን ነው የገቡት። እንዴ ሴት ልጅ ለምን ትመታለች? ምን ስትሆን ነው የምትመታው? ሀቡ በሴትነቷ ጥቃት ደርሶባታል። አስገድዶ መድፈር ደባ ደርሶባታል። ደግሞ እኮ እነዚህ ልጆች ጭራሽ እዛ ገደሉ ጋር ስንደርስ ከዛ በኋላ አላየናትም ቢሉ መልካም። ደብድበዋትኝ አደጋ ደርሰውባትኝ አስረው አመጧት። ከፊታችን ዘፍ አድርገው ጣሏት እያለው ከዚህ በላይ ምን ማስረጃ አለ? ምን ሆና የተደበደበችው? ምን አድርጋ? ምን ወንጀል ሰርታ? እርዳታችሁ እዛ ላይ የምትሰሩ ስራ ይሄ ነው? እርዳታው ይሄ ነው ለሴት ልጅ? ስለዚህ ማምለጫ መንገዳችሁ ዝግ ስለሆነ ማህበረሰብን ለማህበረሰብ ለማጋጫት የምትሄድ በዚህም በኩል በዛም በኩል ያለ የልጅቱን ፍትህና የልጅቱን ነፍስ የምትፈልጉ ከሆነ ተክላይና ተክላይ ብቻ የልጅቱ ነፍስ ተጠያቂ ነው። እኛ የማናውቃቸው እሱ የሚያውቃቸው ሁለቱ ሽፍታዎች ተጠያቂ ናቸው። ተክላይ ከነፃ ሊወጣ የሚችለው እነዛን ሁለት ልጆች አሳልፎ ለህግ መስጠት ነው። ለማህበረሰቡ ወይዚህ ላለው ሰው በላይቭ ሲፈልግ ያምጣቸው፣ በቪዲዮ ቀርጾ ይላካቸው። እነዚህ ናቸው ብሎ እስከ አድራሻቸው እስከ ስማቸው እስከ ቦታቸው ያስረዳ ያስረክብ። ከዛ በኋላ እሱ ላይ ያለው ጥያቄ በተወሰነ ደረጃ ይቀልለታል። አሁንም አለቃ ነው እሱ፣ ለእነሱ አሰሪ ነው። በዚህ ደረጃ የሰውን ልጅ ህይወት እንደዚህ ሲያደርጉ ለምን ዝም ይላቸዋል? ሌላ ጥያቄ ነው። ማምለጫ መንገዱ ዝግ ነው። መልሱ አንድና አንድ ነው። ልጅቱ ይቻት መልሻለሁ ብሎ መስጠት ብቻ ነው። ለዚህ ደግሞ ድፍን የኢትዮጵያ ህዝብ እንደ ሰው ነው፣ እንደ ብሔር አይደለም፣ እንደ ሰው ሴት የሆነ ሁሉ በተለይ ይህን ጥያቄ እየፖሰተ የሀናን ፕሮፋይል ፍሪ ሀና እያለ ፕሮፋይል እያደረገ ሀቡም ሁላችንም ፕሮፋይል እያደረግን እየፖሰትን ዝም አንልም እያልን ትኩረቱ እልባት እስከሚያገኝ ድረስ እንቀጥላለን። ይሄ ነው መፍትሄው። ቴንኪዩ። በህግም መሄድ ያለብን ድረስ እንሄዳለን። በሚዲያ ብቻ አይደለም ፍትህ የምንጠይቀው። እሱ ልቦች መናገር ያለበትን ነገር የግድ እዚህ መናገር የለበትም። ማውጣት የሌለብህ ነገር አታውጣው። ምክንያቱም ከታች ስራ እየተቀደመ ስለሆነ እሱ ነገር እንግዲህ ልቦች የጀመረበት ነገር አለ። በሱ መንገድ መሄድ አለበት። ቴንኪዩ። እሺ መንገደኛው ሳሪቲ ከመጣሽ አንቺ መቅደም ሌዲስ ፈርስት ብለናል።
ግን ያው አልነበርሽም ቅድም። ችግር የለም አቡ ያው አለው ኦርደር እያወጣች መታለች አለው ዋናው ተክላይ ነው ጋይስ፣ ዋናው ተክላይ ነው። ዋናው ከላይ ያለው አመሰግናለሁ። አይወክልም በሉ ሁላችሁ። አመሰግናለሁ ሁላችሁንም። እንግዲህ ሚኪ ጠቅላላ አድርጎታል ያለውን ሀሳብ። ይህ ልጅ ዋና ወንጀለኛ መጀመሪያ ያን ድርጊት እንዲፈጸም ሲያመቻች የነበረ ይመች የሚባለው ጭንቅላቱ ያነሰ ሆዱ ያበጠ ህሊና የሌለው ልጆች አሉት፣ የሚያሳሱ ህፃን ልጆች አሉት፣ ሚስት አለው፣ እናት አለው፣ እህት ይኖረዋል። መጀመሪያ እሱ ነው ዋናው ተጠያቂ። ሁለተኛው ደግሞ በኃላፊነት የተሰጠው ይህን ነገር አሳልፎ ደህና ቦታ እንዲያደርስ በኃላፊነት የተሰጠው ተክላይና ግብረ አበሮቹ በተለይ አራቱ ሲመሩ የነበሩና ሁለት የእሱ ሚኒሻዎች ከእናንተ ራስ እኔ ነው እሰማለሁ። ኮፒ ሊንክ ተቋርጦ ነበር የምጠር ጋይስ፣ ሁላችሁም አንድ ላይ ኮፒ ሊንክ አድርጉ ፕሊስ። እሺ ኮፒ ሊንክ አድርጉልን ፕሊስ እንዳይቆራረጥ። ይህም ሁላችሁንም እንዲዳረስ እንፈልጋለን። ተክላይና ግብረ አበሮቹ አራቱ መንገድ የሚመሩት ሁለት ሚኒሻዎቹ የራሱ ሚኒሻዎች ናቸው። እነሱን ዋና ተጠያቂዎች ናቸው። ምናልባት ይህን አጋጣሚ ይህን ጊዜ ስትጠብቁ የነበረ ይመስለኛል። ይሄ የመጨረሻችሁ ነው፣ የመጨረሻችሁ። ከዚህ በኋላ በእናንተ እጅ የሚሰቃይ ሴትም ይሁን ወንድ አይኖርም። ይሄ መጨረሻችሁ ነው። እኛ ለምነናችኋል፣ በውስጥ መጥታችሁ እንድታወሩ ራሳችሁ በፈለጋችሁት መርጣችሁ በውስጥ እንነጋገር ብላችኋል። በውስጥ መነጋገር አልፈለጋችሁም። ከዛ ሌላ ነገር ለማስመሰል ነገሩን ወደ ብሔር ለመውሰድ ፈልጋችሁ ሌላ ቦታ ቲክታክ የለንም ስትሉ የነበረ ሰዎች ሌላ ቦታ ሄዳችሁ ነው ያገኘናችሁ። ስለዚህ እኛ በግሩፕ እየጠበቅናችሁ ነበር። መጣችሁ መፍትሄ ትሰጡናላችሁ። ምናልባት ሀሳቡ የማይቀይር ሬሳና ሬሳ ብቻ ነው ብለን ስላመን ሀሳባችሁ ልትቀይሩ ትችላላችሁ ብለን ጠብቀናችሁ ነበር። እናንተ ግን ይህን እድል ልትጠቀሙበት አልፈለጋችሁ። ምናልባት የጊዜ ጉዳይ ሆኖ ዛሬ ነገ ልታመልጡ ትችላላችሁ። እመኑኝ፣ ወደፊት ግን አታመልጡም። የትም አታመልጡም በህይወት እስካላችሁ ድረስ። የትኛውም ዓለም አሳደን የገባችሁበትን ገብተን እንይዛችኋለን። እች ልጅ በህይወት ካላስረከባችሁ። በጣም ብዙ የምታሰቃዩቸው የድሃ ልጆች አሉ፣ ሰርተው ሊያልፍላቸው ሊለወጡ ነገ የተሻለ ህይወት ሊኖሩ ወልደው ከብደው አይናቸውን በአይናቸው ማየት የሚፈልጉ የሚያሳሱ ሴት ልጆች አሉ እናንተ ጋር። ስለዚህ እነሱንም ምናልባት የእነሱ ስቃይ የሚያበቃበት ጊዜ እየደረሰ ይመስለኛል። ስለዚህ እየሰማችሁ ነው፣ ከታች ቁጭ ብላችሁ እየሰማችሁ ነው ያላችሁት። ይብቃችሁ፣ ከዚህ በኋላ ይብቃችሁ። ወደ ህሊናችሁ ተመለሱ። ይበቃችኋል። ካሁን በፊት በራሳችሁ ወገን፣ በራሳችሁ እህቶች፣ በራሳችሁ ወንድሞች የፈጸማችሁት ግፍ ይበቃችኋል። አሞራ መጥቷል። ሳቢ አሞራውንና ጊዜ ዳኛውን አስገቢያቸው። አብይ ቴንክ ዩ። ሚኪ ያንተ ሞዴሬተር አልሰራም ብሎህ ነው? ይሰራል እኮ አልተነሳም። ይኸውልህ የሆነ ሞክረው፣ ጊዜ ዳኛውን ንካና ከዛ ኢንቫይት አድርገው። አልተነሳም። ማኔጅ ገስ የነበረው አሁን ከፍቼዋለሁ እንጂ ሞዴሬተር አለ። ወደ ስራ ከመግባትሽ በፊት 2 ደቂቃ ላውራ ጣለ። እሺ ዳኛውን እና ሞራው ተስፌ ላስቀድመሽ። ጠቅላላ ነገር እንግዲህ 100% እንደ ሀና ስናስብ ሙሉ በሙሉ ሚኪ ያለውን ነው እኛ የምንገዛው እንደ ቲም። ተግባባን። እኔ ሚኪ ያለው 100% ያስማማኛል። ከዛ ውጪ እድል የምንሰጠው ዛሬ ነው። መጥተው መናገር ከቻሉ ያለውንም ነገር ለማስተካከል 1 ቀን ነው ከዚህም በኋላ የምንሰጣቸው። ከዛም በኋላ እኛ የምንሄድበትን ነገር መልክ ቀይረን መምጣትና ምን ማድረግ እንዳለብን ነው መስራት ያለብን። ስለዚህ እዛው ሞተች የተባለበት ቦታ ላይ ምናልባትም እነዚህ 4 ሰዎች እንደው 4 ሆናችሁ ከምትቀብሩ 9 ሰው ቁጭ ብለው እናንተ ብትተጋገዙና ጸሎት ብታደርጉላቸው ምን ነበረ? አደራ የተሰጣቸው የሀገር ልጆች እያሉ ኑ እናንተ ናችሁ የሀገር ልጆች፣ ቤት ሄደ የምትሄደው ወደ ሀገር ቤት ስትገባ ለቤተሰቧ የምትነግሩት እናንተ ናችሁ፣ ኑና አስክሬኗን እንቅበር፣ እቹት እህታችን አለፈችብን ለምን ሳትሉ። ከዛ ሁሉ የገቡት እኮ 4 እና 5 ልጆች
ሀገር ቤት ገብቶም በቲክቶክ የገቡት በተች ስልክ አይደለም፣ በዘመናዊ ስልክ ነው እያወሩን ያሉት። እዛው ጋር እኮ የሚቀርጽ ልጅ ነበር፣ በየቦታው እየሄደ የሚቀርጽ የገጠር ልጅ ነበር። ለምን ከሱ ስልክ ተቀብላችሁ አልቀረጻችሁ? ኑና እስቲ እንቅበራት ብል ለምን ጸሎትስ አላደረጋችሁም? ፈጥኖ ለመሄድስ 14 ሰው አንድ ላይ ቢቀብር ይሻላል። 4 ሰው 4 ሰዓት መፍጀት ለምን አስፈለገ? ቦታው አደገኛ ከሆነ ቢታወቅ ከሆነ እዛ ጋር ለመቅበር ለምን አልፈጠናችሁ? ተባብራችሁ ለምን አልቀበራችኋቸውም? 9 ሰው ተባብሮ ቢቀብር እኮ ለምስክርም ይሆናል። ነገ እኮ 4ቱ ባይገኝ ለቤተሰብ ያረዳል። አባት እኮ ሲቸገር የነበረው አንተን አምኜ ነው ብሎ ነው ገጠር ለገጠር እኮ አሊ ጋር በእግር ሄደ የተባለው አይደል? እያንዳንዱን ነገር ድራማውን ተዉትና አንድ ቀን እድል የምንሰጣችሁ መታችሁ ማውራት ያለባችሁን እንድታወሩ ነው። ልጆቹን አሲስ አንተም ተክላይም ይመችም ምን ጉዳያችን ከስድስታችሁ ጋር ነው። ሞታለች ካሉት 4 ሰው እና ከቀበሩት እና ከዋናዎቹ ከእናንተ ጋር ማለት ነው። ይሄ እስካልመጣ ድረስ ደግሞ እኛ መልካችንን ቀይረን ከአንድ ቀን በኋላ የምንሄድበትን ነገር እንወስናለን። አመሰግናለሁ። ተስፍሽ ዋናው ጉዳያችን ደግሞ ያ ይመች የሚባልም አለበት። እሱንም እንዳትረሳ እኮ ይመችም እኮ ይመች ተክላይና 4ቱ 6ቱ ማለት ነው። ሌሎቹም ምስክር ስለሆኑ 9ኙም እነሱ በሚጠየቁበት ሰዓት ይመጣሉ። እነሱ እኮ አልቀሩም። እስከዛሬም ስንለፋ የነበረው እነሱ ላይ ነው። ኤኒዌይ አመሰግናለሁ። ሀቡ ወደ መፍትሄ ግቡ። ቴንኪዩ ተስፍሽ ስለመጣ ቴንኪዩ። እሺ እኔ ልጨርስ። ተስፍሽ ስራ ስለሚሄድ ብዬ ነው ያስቀደምኩት። ስለዚህ እድል ሰጥተናቸዋል። የኢትዮጵያ ሕዝብ እድል ሰጥቷቸዋል። በውስጥ እናወራለን ተባብለን የሰራችው ስራ ግን ተገቢ ያልሆነ ከእናንተ ምናልባት እናንተ ምንም ስለማይጠበቅ ከእናንተ አይጠበቅም ልላችሁ ነበር። ምንም አንጠብቅም ከእናንተ። ስልካችሁም ሆን ብላችሁ ተዘግቷል። አሁን ተሞክሮላችኋል። በቲክታክ አካውንትም እንዳላችሁ እናውቃለን። ከታችን ቁጭ ብላችሁ እየሰማችሁ ነው። ለዚህ ለአንዴና ለመጨረሻ ዛሬ እድላችሁን ተጠቀሙ። ከዚህ በኋላ ግን እንደዚህ አይነት እድል ላታገኙ ትችላላችሁ ነው የመጨረሻ መልእክቴ ነው። ሀቡዬ ይህን ይመስላል። አመሰግናለሁ ስላዳመጣችሁ። የምጨምረው ነገር አለ። መንገደኛው ሁሉም ሰው ማወቅ ያለበት ነገር እኛ ኑ እንደራደር ስንል ህገወጥ የሰዎች ዝውውርን የሚያካሂዱ ሰዎችን በብር ልንደራደር ሳይሆን ልጅቱን የያዛችሁበት ምክንያት ምንድን ነው አስረዱን ለማለት እንደሆነ ሁሉም ሰው ግንዛቤ፣ የህግ አካላቶች መንግስት ይህን ጉዳይ የሚሰማው ከሆነ እነዚህን ሰዎች በገንዘብ አባብለን ልጅቱን እንዲለቁልን ሳይሆን የተያዘችባት ምክንያት ምን በደል ሰርታ ነው እንደ ሰው ከመንገደኞች ተነጠላ የታፈነችበት አስረዱን ለማለት ነው። ሽፍታን በገንዘብ ልናባብል አይደለም። ይሄ የተሳሳተ እንትን እንዳይኖረው ሁሉም ሰው ግንዛቤ እንዲኖረው። ቴንኪዩ። ህገወጥ የሰዎች ዝውውር እያበረታታንም አይደለንም። በዚህ አጋጣሚ አናበረታታምም፣ ተገቢም አይደለም። ነገር ግን እች ልጅ በህይወት አለች። በህይወት ያለች ልጅ ግን እንዲሰጡ እንፈልጋለን። የህግ አካላት ህገወጡን ስራውን የህግ አካላት ይከታተሉታል። ብዙ የህግ አካላት ከታች ሆነው እንደሚከታተሉ እርግጠኛ ነኝ። ለዛ ነው ቴንኪዩ ሚኪ ስላስተካከልከው። ሌላ ደግሞ እዚህ ጥያቄ በጣም መታች እየጠየቁ ነው ተመልካቾች፣ ልመልስላቸው። ሰያ እያሉ ነው። ሰያ ድምፅ መሆን አትችልም ስለተባለ በቃ ድምፅ ላለመሆን በቃ ስራውን እየሰራ ነው። እኛ ደግሞ በቃ እስኪ ደግሞ እኛ እንስራ፣ አንተ ደክመዋል፣ አንተ ሀሳቡን አጀንዳውን ካመጣኸው እኛ ደግሞ እስኪ ያለውን ነገር እናስኪድ በማለት እረፍ ብለህ ነው። እሺ ጋይስ፣ ምክንያቱም ድምፅ በመሆኑ ምክንያት ኮምፕሌን እየመጣ ነው። በቀደም ኮሜንታተሮች ምናምን ያለውን ግፍ ታውቃላችሁ። እና ሀቡም ያው ሁላችንም እየተነቀፍን ነው። ምንም ቢሆን ግን ስለደከመው እሱ አረፍ በል፣ እኛ ይህን ነገር እናድርግ በማለት ነው። ሰያን ለምትሉ አለ ደህና ነው። ቴንኪዩ። ሰላም እንዴት ናችሁ? ሳራ ከቀደምሽ ቅደሚ ወይም ከሌለሽ ትንሽ ቢዚ ናት። ኦርደር እያወጣች አለ። ኦርደር እያወጣው ነው ግን እየሰማችሁ ነው። እናገራለሁ። ችግር የለም። አቡዬ ቀደም ጊዜ እሺ፣ እኔ የምለው ነገር አንድ አህያውን ፈርተው ዳውላውን እንዳይሆንብን በቅድሚያ መወቀስና መከሰስ ያለበት እዚህ ጉዳይ ላይ ይመች ነው። ምክንያቱም አሁን ይመችና ተክላይ ተካክደው ቢሆን ትኩረታችን ወደ ተክላይ ይሆን ነበር። ይመችና ተክላይ በፍጹም አልተካካዱም። አንድ አይነት ሰዎች፣ የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም እነሱ እየተደዋወሩ ሀሳቡን ወደ ሌላ ህዝቡ እንዲቀይር እየታገሉ ነው። እኛን ጊዜ ለማጓተት እየታገሉ ነው። ይህን ያክል አንድ ጋር እየሰሩ ያሉ ልጆች ተክላይን የሚያስፈልገን አንዳችም ነገር የለም። ተክላይንም ብንፈልገው እንዲህ በቀላል የምናገኘው አይደለም። 80 የታጠቀ ኃይል በዙሪያው እያለ
እንዴት ነው ሚሳኤል እና ታንክ ለው ላይ ሲፈላ የማይፈራ ሰውዬ በእኛ ቃል ሊፈራ የሚችለው? የታጠቀ ኃይል እዛ ነፍስ የታጠቀ ኃይል አለ። እዚህ መሀል ከተማ ላይ እንደው የህግ አካልም ካላችሁ እናንተም ስሙኝ፣ ከፍትህና ከስልጣን ገንዘብ እንደሚበልጥ እያየን ነው፣ እያሳያችሁ ነው በደንብ። እኔ ያደረጋችሁኝን አድርጉ ተናግሬ ለሙት። ግን ይሄ እንዳይሆን የምትረዱን ነገር እዚህ መሀል ከተማ ላይ መኖሪያ ፍቃድ እያለው ማሽከርከሪያ ፍቃድ እያለው የመኪናው ታርጋ እየታወቀ የሚኖርበት ቤት እየታወቀ አሳዳችሁ መያዝ አቅቷችሁና ጥያቄ መጠየቅ አቅቷችሁ እንዳልሆነ ግልጽ የሆነ ነገር ነው። ያ ምንድን ነው? ይቅርታ ጊዜ ዳኛው ታርጋው የሚታወቀው መኖሪያ ቦታው የሚታወቀው ማን ነው? ተክላይ ነው ወይስ ተክላይ? በታጠቀ ኃይል ተከቦ የሚኖር ሰው ነው። ተክላይ ትዕዛዝ ተቀባይ ነው፣ አያገባውም። የመንገዱን መጀመሪያ ህግና ደንብ ስናውቅ አንድ መንገድ ሲወጣ ከ30 እስከ 50 የሚደርስ ጌሽ ወይም የመንገድ ጠባቂዎች አሉ። ከ5 ከ6 ያላነሱ ገፋር ወይም መሪ የሚባሉ ኃይሎች አሉት። በጣም ስለዚህ ይመችን ለመያዝ አንድ ሰው ሄዶ ኤምባሲ ሪፖርት ማድረግ አለበት። ይመች ህገወጥ የሰዎች ዝውውር ላይ እየሰራ ያለ ህገወጥ እንደሆነ ይመችን እኮ ለመያዝ ሀቢባ ይመችን ለመያዝ እኮ ይመች ራሱ ልጅቷን ጭኖ እኮ ለሹፌር እንደሰጣት ለሱዳኔ ሹፌር እንደሰጣት ቃል በቃል ራሱ ሲናገር ይመችም ሆነ እኮ ተክላይ እዚህ ቦታ ላይ ታብታብ እያደረጉ እንዳይቆራረጥባቸው ስናወራ እኮ እኛ እየሰሙን ነው ከታች። ይመችም ሆነ ተክላይ ታብታብ እያደረጉ ኤምባሲም ውስጥ የሚሰሩ ልጆች ታብታብ እያደረጉ እየተከታተሉ ነው። ጉዳዩን ስለተዉትና መርዳት ስላልፈለጉ ነው እንጂ ህዝቡን ጩኸት መስማት ስላልፈለጉ ነው እንጂ እኮ በደንብ እየሰሙ እያዩ እኮ ነው። ተክላይ ራሱ ማነኝ ይመች ራሱ ለሱዳኔ ሹፌር እንደሰጣት ራሱ ጭኖ ወስዶ እኮ በአደባባይ ተናግሯል። ለምንድን ነው ልትረዱን ያልፈለጋችሁት? ለምንድን ነው የህዝቡ ጩኸትን መስማት ያልፈለጋችሁት? እንዲሁ የህግ አካል የሆናችሁ ሰዎች፣ እንባ ጠባቂ ነን የምትሉ ሰዎች ለምንድን ነው ይህንን ነገር በትኩረት ማየት ያልፈለጋችሁት? እና ሁልገርትን ወንድሟ መጥቶ ሪፖርት ያርግ ተብያለሁ። ኤምባሲ ጠይቄ ወንድሟ ይምጣና ሪፖርት ያድርግ። ራሱ ከመመስከር በላይ ሪፖርት ምንም የለም። ይመች በቃል በቃል እኔ ወስጄ ለሹፌር ሰጥቻታለሁ ብሎ ቃል በቃል ተናግሯል። እነሱ የሆነ ነገር ማድረግ ስላልፈለጉ ብቻ ነው። ተክለይን ሳይሆን አሁን ትግላችን ይመችን ነው። ትክክለኛውን መንገድ ከሆነ የምንፈልገው ይመች ጋር ነው ሁሉም ነገር ሊኖር የሚችለው። ይመች ታገኘ ወይም ለጥያቄ ቀረበ ማለት ልጅቷ እጃችን ላይ ናት። ተክላይም ብናገኘው የሚፈልገው ሰው ሄዶ ቢያገኘው እዛ ቦታ ላይ ልጅቷን አይሰጥም። ምክንያቱም እሱ ትዕዛዝ ተቀባይ ብቻ ነው። ይመች ስልስ ካለው ይሰጣል፣ ያዝ ካለው እሱና ይመችና ተክላይ ተካክለው ቢሆን እኮ በትክክል ተክላይ እስካሁን በገንዘብ ሆነ በሌላ ነገር በሌላ ምክንያት ተደራድሮ ልጅቷን ይሰጥ ነበረ መስጠት ላለበት ሰው። ግን አልተካካሉም። እንዴት አድርጎ ነው ለእኛ አሳልፎ ሊሰጥ የሚችለው? ስለዚህ ሁለታችሁም ታብታብ እያደረጋችሁ እየሰማችሁ ነው። የምትሰሙት ነገር እንደው እንደ ተክላይ እንደ ሰው ተሰምቶክ የእሱን ትዕዛዝ ሽረህ መስጠት ከቻለህ ስልጣን ልጅቷል። ጊዜ ዳኛው እኛ ወንጀለኛ አንመርጥም። ሁሉም ወንጀለኛ ናቸው። መጠየቅ ባለባቸው ረድፍ እንጠይቃለን። አቤንዶ ተዴ ግን ልጅቱ እንድትወጣ ነው። ልጅቱ በማን እጅ እንደሆነች ፋይናል ስቴጅ እሱ ስለሆነ ነው እንጂ ማን ከመሰረቱ ጀምሮ ጌታውን ከሚባለው ጀምሮ ወንጀለኛ ናቸው እኮ ገባ። ለአባትየው ምንም አይነት መረጃ ኤቪደንስ ሀዘኑን የሚያወጣበት የፎቶ የሆነ ነገር ሳይልኩለትኝ እቃዋን በስራ ሳያደርሱለትኝ ሞተች ብሎ ማርዳት ምን ማለት ነው? ይህ እኮ ከባህልም ከስርዓትም በኢትዮጵያ እንደው ሰው ሲረዳ እኔ አውቃለሁ እንደዛ አይደለም ሲጀመር። ያችን የመሰለች ገና ሩጣ ያልጠገበች ልጅ መንገድ ላይ ቀርታ እቃዋን ቤት ሳያደርሱ ደላላ የራሷ ደላላ ከሱ ጋር ኮንታክት ሳያደርግ አጋዥ ደውሎ የሚያስፈራራበትን ይህን የትኛው ዓለም ላይ ነው ያለ ነው ነው? እንደው ሁሉም ሰው እኮ እዛ ጫካ ላይ አይደለም እንደነሱ እኮ ሌላ ዓለምን እኮ ነው ያለው ሰው። የቴክኖሎጂ ዘመን ነው እና ያን ሁሉ መሳሪያ የታጠቁ ሰዎች እነሱ ይሄ የፎቶ ማንሻ ድሮን የላቸው ማለት አይደለም። የሆነ እነሱ መግባት የማይችሉበት ቦታ እንኳ ቢሆን ፎቶ የሚያነሱበትን መንገድ ያው እነሱ ያውቁታል። ዞሮ የተካደ ነገር ስለሆነ ነው። ልጅቱን መልቀቅ ስላልተፈለገ ነው ደባ የተፈለገው። ያ ማሳያው ደግሞ ትናንት የተደረገው ድራማ ነው። ነገሩን ወዴት በቃ የሆነ ሰላም የሚሻ ማህበረሰብ ለማጋጨት ለማቆራቆስ በቃ ልጅቱ በህይወት መኖሯን ከዚህ በላይ የሚያሳይ ነገር አለ? አንድና አንድ ልጅቱን መመለስ ስለሆነ መፍትሄው። ግን ጊዜያችሁን አታቃጥሉ። ጊዜ አላችሁ። አሁንም አቡን በውስጥ ኮንታክት ሻንጣውን ራሱ አንድ ሰው አያምጣውና ከሞተ አደራውን ሻንጣውን ለቤተሰቦቿ አድርሱ ተብሎ ይሰጣል እንጂ ሻንጣ በቀደም እንዴ አሁን የሆነ ሰው ዕቃ ይዤ የሆነ ነገር ቢሆንብኝ እኔን ትቼ እዛን ሰው ምን ይልኛል ነው የምለው እኮ አይደል እንዴ? የልጆች ከልጆቹ ደንታቢስነት የመሪዎቹ ሽፍታዎቹ የደላላዎቹ በቃ
ድራማው አንድና አንድ የሆነ ቦታ ነው። ሻንጣዋን ለእንትኑ ሰጥቶት ነው፣ አልጣለውም። ለምትቀይረው ልብስ ልትታገት አይደለች ልትኖር አይደል ጸጋ በህይወት ስላለች ልብሷን የምትቀይረው ነው ይዘህ እንዳትሄድ ሳይሆን የሚለው ጣል ሻንጣዋንና ይሄን ይዘህ ሂድ ይለዋል። እነሱ ከሄዱ በኋላ ሻንጣውን አንስተው ልብሷን ይሰጣታል። ስለዚህ እኛ ፖለቲካው ገብቶና ምን እንደተደረገ ገባችሁ? ከዚህ ከመነጋገርና ግንዛቤ ከማስጨበጥ ውጭ ለልጅቱ ድምፅ መሆን ከመቻል ውጭ ምንም ስለማናደርግ ነው ዝም ያልነው እንጂ አንድ ድንጋይ ነው የሚከልለን ከፊታችን ነው የደፈሯት ልጅቱን ብሎ ከመሰከር አብሮ ያለ ሰው ተኩሰው ገደሉብኝ፣ መንገድ አትወጣ ብላ ወደቀች፣ ከታች ተንፈራፈረች፣ ከላይ ተጎተተች አይደለም ነገሩ። አንድና አንድ ለምን ተደፈረች? የመጀመሪያው ኬስ። ሁለተኛ ለምን ተመታች? እስኪ በሰብአዊነት አዝያ መጣኋት ካለ ወሰዳት። ልጅቱ ለምንድነው እኛ ጋር ማትሄደው ሲባል ማስረዳት ነው ልጅቱ የሆነበትን ምክንያት፣ ወይስ በጥይት ቀልማለሁ ለጥ ብላ አጎንብሰ ቀጥል ነው የሚባለው? የዚች ልጅ ነገር እኮ በጣም እኮ እውነት ለመናገር እኔ እንደ ወላጅ እንደው እናት የሆነ ሰው እኮ ይሄን መስማት እኮ የለበትም የሚወራው ነገር። በዛ ላይ የኢትዮጵያ እናቶች የኢትዮጵያ አባቶች ይሄ የሪታይርመንት ገንዘብ የጦሬታ ገንዘባቸው ልጆቻቸው ናቸው። አይናች ሲያደግድ ጉልበት ሲደክም መጦሪያ የሚለው ባንክ ቤት ያስቀመጠውን አይደለም፣ ልጅ ጦረኛን ነው የሚለው። ከነገ ወዳ ብደክም ቤት ወስዶ በስርዓት ይሸኘኛል፣ ስርዓተ ቀብሬን በስርዓት ያስፈጽማል። ልጅ አለ ብሎ ነው ኢትዮጵያ ሕዝብ የሚኖረው። እንደኛ ባንክ ቤት ያለው አይደለም። እንደኛ የሰለጠነ ዓለም እንዳለው ስትሞቺ የሆነ ነገር የሚዋጣልሽ የሆነ መንግስት ድጋፍ የሚያደርግልሽ አገር አለም። አመት አርሰሽ ልጅሽ መከራትሽ አሳድገሽ ትምህርት ቤት ልከሽ አንቺ በባዶ እግርሽ እየሄድሽ ከነገ ወደ ደረጃ ሲደርሱ ልጄ ጦረኛን ብሎ ተስፋ አድርጎ እንደዚህ ነው አኗኗሩ። እናውቀዋለን። የኢትዮጵያ ሕዝብ አኗኗሩ አንድ አይነት ነው። ስለዚህ የዚህን ሰው መጦሪያ ሀብቱን ልጁን ስትነጥቀው ሰው የሆነ ሁሉ ነው የሚጠይቅ እንጂ ያ ሰውዬ ምስኪን አባት እባክህ ልጄን መልስልኝ አርሼ ልብላ የሚል ምስኪን አባት ብቻ አይደለም አንተ ጋር የሚታገሉ፣ የኢትዮጵያ ሕዝብ ነው የሚታገልክ። ያሳዝናል በጣም። ይሄን ነው የምለው። ቴንኪዩ። ጊዜ ዳኛ ያመነበት